በኢራን የቀጠለው ጥቃት። የኢራን የቀድሞ ባለስልጣን ምን ሆኑ? በኢንዶኔዥያ የመሬት መንቀጥቀጥ። እኚህንና ሌሎች መረጃዎችን ከጥንቅራችን ያገኟቸዋል። ኢራንን ወደ ድንጋይ ዘመን። ፕሬዝዳንት ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን እንደሚመልሷት አስፈራርተዋል። ፕሬዝዳንት ትራምፕ አሜሪካ በሚቀጥሉት 2 ወይም 3 ሳምንታት ውስጥ ኢራንን ወደ ድንጋይ ዘመን እንደምትመልሳት ተናግረዋል። ስምምነት ላይ ካልደረሱ አሜሪካ እያንዳንዱን የኤሌክትሪክ ማመንጫ ጣቢያውን እንደምትመታም ተናግረዋል። ፕሬዝዳንቱም አያይዘው አገሮች ነዳጅ ማግኘት ካልቻሉ በኢራን ላይ የሚደረገውን ጦርነት እንዲሳተፉ አሳስበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን የኢራንን ጦር ኃይል አጥፍታለች፣ የጦርነት ዓላማውን ለማሳካት ተቃርባለች ብለው ከተናገሩ በኋላ የአሜሪካና የእስራኤል ኃይሎች ኢራንን መምታታቸውን ቀጥለዋል። በቅርብ ሰዓታት ውስጥ በላሪስታን ሚያኒን 9 ሰዎችን ገድለዋል። በአየር ማረፊያዎችና በመርከቦች ላይ ጉዳትን አስከትለዋል። ትራምፕ ንግግር ባደረጉበት ወቅት ኢራን የተኩስ አቁም ስምምነት እንዲደረግላት ጠይቃለች ማለታቸው የሚታወስ ነው። ምንም እንኳን ቴህራን የፕሬዝዳንቱን አስተያየት ብታስተባብልም ኢራን በእስራኤልና በባህረ ሰላጤው ሀገራት ላይ ተጨማሪ ሚሳኤሎችን ተኮሰች። በኩዌት የሚገኙ የእሳት አደጋ ተከላካዮች የኢራን ጥቃት ከተፈጸመ በኋላ በአገሪቱ ዋና አየር ማረፊያ ውስጥ በሚገኙ የነዳጅ ማጠራቀሚያዎች ላይ የተነሳውን እሳት ሲያጠፉ ተስተውሏል። ባህሬን፣ ሳዑዲ አረቢያ እና የተባበሩት አረብ ኤሚሬትስ ሚሳኤሎች እና ድሮኖችን እንዳከሸፉ ሪፖርት አድርገዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው ለአሜሪካ ሕዝብ፣ ለአውሮፓ ወይም ለጎረቤቶቿ ምንም አይነት ጥላቻ እንደሌላት ለአሜሪካ ሕዝብ ተናግረዋል። ፕሬዝዳንቱ ኢራን በዘመናዊ ታሪኳ የጥቃት፣ የመስፋት፣ የቅኝ ግዛት ወይም የበላይነትን መንገድ መርጣ አታውቅም ብለዋል። በኢራን አመራሮች ላይ የቀጠለው ጥቃት። ከፍተኛ የቀድሞ የኢራን ፖለቲከኛ በከባዱ ቆስለዋል። የቀድሞ የኢራን የውጭ ጉዳይ ሚኒስትር ካማል ካራዚ በቴህራን ቤታቸው ላይ በደረሰ ጥቃት ባለቤታቸው እንደሞቱና በእሳቸው ላይ ከባድ ጉዳት እንደደረሰባቸው የኢራን ሚዲያዎች ዘግበዋል። ካራዛኒ ቴህራን እና ዋሽንግተን ወደ ድርድር ጠረጴዛ ለመመለስ በፓኪስታን ሲደረግ የነበረው ጥረት ላይ ሲሳተፉ እንደነበር አንዳንድ መረጃዎች ጠቁመዋል። የጎልደን ቪዛ በኢትዮጵያ። የኢትዮጵያ ኢሚግሬሽን እና የዜግነት አገልግሎት ለኢኮኖሚያዊ ከፍተኛ አስተዋጽኦ የሚያደርጉ የውጭ ባለሀብቶችን ለመሳብ የ10 ዓመት የጎልድ ቪዛ ጀምሯል። ሰፊ የኢኮኖሚ ማሻሻያዎች አካል የሆነው ይህ ፕሮግራም የረዥም ጊዜ መኖሪያ ፈቃድ፣ ፈጣን ሂደትና የተቀላጠፈ የጉዞ ሂደቶችን ያቀርባል ተብሏል። እንዲሁም ተመሳሳይ ባለሀብቶች ቪዛ ከሚያቀርቡ ሌሎች ሀገሮች ጋር የኢትዮጵያን ተወዳዳሪ ለማድረግ ያለመ እንደሆነ ተጠቅሷል። በአጠቃላይ ይህ ቪዛ የውጭ ኢንቨስትመንትን ለማሳደግ፣ በዲጂታል አገልግሎት ቅልጥፍና ለማሻሻል እና ኢኮኖሚያዊ እድገቱን ለመደገፍ የተነደፈ እንደሆነ ተገልጿል።